በየጊዜው እየተባባሰ የመጣው የኑሮ ውድነት ለብዙዎች በልቶ ማደርን ከባድ አድርጎታል። በተለይም በምግብ ነክ ሸቀጦች ላይ በየቀኑ የሚጨምረውን ዋጋ የሚመጥን ገቢ ማግኘት እንደ ሰማይ ርቋል። የተሻለ ቀርቶ በነበሩበት እንኳን መኖር ስላልተቻለ ነዋሪዎች ለሐሳብና ጭንቀት እየተጋለጡ ስለመሆናቸውም በተለያዩ መድረኮች ተሰምቷል። በየመስሪያ ቤት ኮሪደሮች፣ ካፌዎችና ገበያ ቦታዎች ነዋሪው የሚያነሳውም ይህንኑ አላባራ ያለ የኑሮ ውድነት ከአቅም በላይ መሆኑን ነው። ከብዙዎች ጥቂት መብላት ቢችሉም የሚራቡ ግን በርካቶች ናቸው። ረሃብ ደግሞ ለስርቆትና ለተለያዩ ወንጀሎች ምንጭ እየሆነ መምጣቱ ነው የሚነገረው። በኑሮ ውድነቱ እጅግ እየተጎዱ ካሉት ዜጎች መካከል በዝቅተኛ ገቢ ላይ የሚገኙት ወገኖች ዋነኞቹ ናቸው። ጉሊት የዘረጉት ጥቃቅን ዕቃዎችን የሚቸረችሩ በጠዋት ያረጀ ካፖርታቸውን ለብሰው በትራፊክ መብራት አካባቢ የሚለምኑ አዛውንቶች፣ ልመናውን ፈልገውት ሳይሆን የኑሮ ውድነት ከቤት ገፍትሮ ያስወጣቸው እናቶች፣ አባቶችና በእድሜ ለጋ የሆኑ ልጆችን በየጎዳናው ማየት የተለመደ ሆኗል። የኢትዮጵያ ሕዝብ በኑሮ ውድነቱ ምክንያት ከማማረር አልፎ በሁሉም ነገር ላይ ተስፋ ወደ መቁረጥ እየመጣ መሆኑን ብዙ ማሳያዎች አሉ። መሰረታዊ ከሚባሉት ልብስ፣ መኖሪያ ቤትና ምግብን ጨምሮ ሁሉም አገልግሎቶችና ዕቃዎች ከመወደዳቸው የተነሳ ህዝቡ ስጋት ውስጥ ገብቷል። ምን ውስጥ ኖሬ ምን በልቼ አድራለሁ የሚለው የብዙዎች ጭንቀት እየሆነ መምጣቱ ካለው ሁኔታ መረዳት አይከብድም። በተለይም የመንግስት ሰራተኞች፣ በቀን ስራ የሚተዳደሩ እንዲሁም ገና በስራ ፍለጋ ያሉትን ጨምሮ አብዛኛው ህዝብ በኑሮ ውድነቱ ምክንያት ችግር ውስጥ ገብቷል። የሚያገኙትን ገቢ ለቤት ክራይና ለቀለብ ለማብቃቃት የማይችሉ ዜጎች ቁጥር ከፍተኛ ነው። የዕቃዎቹ መወደድ፣ የዘይትና ምግብ ነክ ነገሮች መናር፣ የታሪፍ መጨመር፣ የቤት ክራይ ዋጋ መጨመር አብዛኛውን ህዝብ ተስፋ ያስቆረጠ ሲሆን ቀጣዩ ጊዜ ደግሞ አስፈሪ መሆኑ ብዙዎች ይናገራሉ። በጦርነት፣ በድርቅ፣ በውጪ ተጽዕኖና ለተለያዩ ሀገራዊ ችግሮች ዘላቂ መፍትሄ ባለመሰጠቱ የኑሮ ውድነቱ ቅጥ ያጣ ማቆሚያ የሌለውና አሳሳቢ ደረጃ ላይ እንዲደርስ አድርጎታል ይላሉ የምጣኔ ሀብት ባለሙያዎች በተለያዩ ጊዜያት ለሚዲያችን በሰጡት ሀሳብ። በይበልጥ የዚህ ገፈት ቀማሽ ደግሞ አነስተኛ ገቢ ያላቸው ነዋሪዎች መሆናቸው ነው መረጃዎች የሚጠቁሙት። በአሁኑ ወቅት የሸቀጦች የዋጋ ጭማሪና የኑሮ ውድነት በከፍተኛ ደረጃ እየጨመረ ለመገኘቱ ኮቪድ-19 በዓለም አቀፍ ገበያ ላይ የፈጠረው የኢኮኖሚ ጫና፣ የብር የመግዛት አቅም መዳከም፣ የውጪ ምንዛሪ እጥረት፣ የአቅርቦትና ፍላጎት አለመመጣጠን፣ አሁን ያለው ሀገራዊ አለመረጋጋትና በየደረጃው ያለው የቁጥጥር ስራ ደካማ መሆንን እንደ ምክንያት ያነሳሉ የምጣኔ ሀብት ባለሙያዎች። በተጨማሪም የዓለም ገበያ በተለይ መሰረታዊ በሚባሉ ዕቃዎች ላይ ከዓመት ዓመት መጨመሩ በኢትዮጵያም የዋጋ ንረት እንዲጨምር ምክንያት ሆኖታል ይላሉ ባለሙያዎቹ። ከትግራይ ቀውስ ጋር በተገናኘ የተከሰተው የሰላም እጦት በኢኮኖሚው ላይ ያደረሰው ቀውስ፣ ዓለም አቀፍ ህብረተሰብ ያሳደረው ጫናን ተከትሎ የሚገኘው የበጀት ድጋፍ መዘግየቱ፣ አንዳንዴም መቅረቱ ለኑሮ ውድነቱ መባባስ እንደ ምክንያት ይጠቀሳል። የሩሲያና የዩክሬን ጦርነት ለዋጋ ግሽበቱና ለኑሮ ውድነቱ መከሰቱ እንደ አንድ ምክንያት ከሚጠቀሱት ችግሮች መካከል ናቸው ይላሉ የምጣኔ ሀብት ባለሙያዎች። በሌላ በኩል በኢትዮጵያ ባለፉት ዓመታት የዋጋ ግሽበት በተከታታይ ታይቶ በማይታወቅ መልኩ ጭማሪ ሲያሳይ ቆይቷል። በተለይም ህብረተሰቡ በዕለት ተዕለት በሚጠቀምባቸው መሰረታዊ ፍጆታዎች፣ በግንባታ ዕቃዎችና በሌሎች ላይ የታየ ያለው የዋጋ ንረት ከቅርብ ጊዜ ወዲህ የዜጎችን ህይወት እጅግ እየተፈታተነው ይገኛል። የኑሮ ውድነት ከኢትዮጵያም ባለፈ ዓለም ላይ አንገብጋቢ ከሆኑ አጀንዳዎች መሃል አንዱና ዋነኛው ሆኗል። ባሳለፍነው የአውሮፓውያኖቹ ዓመት 2023 በርካታ የዓለማችን ሀገራት ከፍተኛ የዋጋ ግሽበት አጋጥሟቸዋል። ጎረቤታችን ኬንያውያን ባሳለፍነው የፈረንጆቹ ዓመት በምግብ ዘይት፣ በእህል፣ በአትክልትና ፍራፍሬ ላይ የታየው የዋጋ ጭማሪ አስቆጥቷቸው እንደነበር ይታወሳል። ይህንን ቁጣቸውንም በተደጋጋሚ በሰልፎችና አድማ በማድረግ አሳይተዋል። ኢትዮጵያ ውስጥ የኑሮ ውድነት ከጊዜ ወደ ጊዜ እየናረ መሆኑን ማስተዋል ይቻላል። ፊንፊኔ ውስጥ አንድ አነስተኛ የሚባል ዳቦ
በአማካኝ 7 ብር ይሸጣል። እስከ 12 ብር ድረስም የሚሸጥበት ደረጃ ላይ ደርሷል። አንድ ደረቅ እንጀራ እስከ 20 ብር ድረስ እየተሸጠም ይገኛል። ሽንኩርት 140 ብር፣ ቲማቲም 70 ብር፣ ጤፍ በኪሎ 135 ብር፣ ዘይት 5 ሊትሩ 900 ብር ድረስ የሚሸጥባቸው ስፍራዎችም አሉ። ዋነኛው የከተማው ችግር የሆነው የቤት ክራይ በተለይም የጣሪያና ግድግዳ ግብር መንግስት ዝቅተኛ ገቢ ላላቸው ዜጎች በሚል በገነባቸው የጋራ መኖሪያ ቤቶች ማስከፈል መጀመሩን ተከትሎ ጭማሪ አሳይቷል። ምንም እንኳን የፊንፊኔ ከተማ መስተዳድር በየጊዜው የክራይ ጭማሪ ማድረግን የሚከለክሉ ድንጋጌዎችን ቢያወጣም ከውጭ የሚገቡ ሸቀጦች ዋጋ ከአልባሳት ጀምሮ በየጊዜው በአስደንጋጭ ሁኔታ ዋጋቸው ይጨምራል። የፊንፊኔ ከተማ ነዋሪ አስተያየት ሰጫችን እንዳሉት በኑሮ ውድነቱ ግማሹ በልቶ ግማሹ በማይበላበት ሀገር ላይ ወንጀለኞች እንደሚስፋፉና የማህበራዊ ቀውስ እንደሚፈጠር ስጋታቸውን ይገልጻሉ። አንዳንድ ቦታ ላይ የማህበራዊ አገልግሎቶችን እንኳን ለማግኘት ሙስና መስጠት ግዴታ ሆኗል ያሉት አስተያየት ሰጪው፣ ምክንያቱ ደግሞ የመንግስት ሰራተኞች የሚከፈላቸው ደሞዝ አናሳ መሆኑን እንደ ምክንያት አንስተዋል። የኑሮ ውድነቱ በጊዜ ማሻሻያ ካልተደረገለት ነገ ወደ ማህበራዊ ግጭት፣ ቀውስና ተቃውሞ ሊያመራ ይችላል ሲሉም ያላቸውን ስጋት ጠቁመዋል። እንደ ሱዳን ባሉት ሀገራት የዳቦ ዋጋ በሳንቲም መጨመሩ ቀውስ ውስጥ እንደከተታቸው እያየን ነው የሚሉት አስተያየት ሰጪው በኢትዮጵያ ውስጥ ከኑሮ ውድነቱ ጋር በተያያዘ እስካሁን እንደሌሎች ሀገራት በችግሩ በህዝቡ ዘንድ ቁጣ ያልተቀሰቀሰው ሰው ስለሚረዳዳም ነው ብለዋል። ህዝቡ ማህበራዊና ቤተሰባዊ ትስስር ስላለውም ነው። ያላቸው ሰዎች ወደ ተረጂነት የገቡለት ግን ቀውስ መቀስቀሱ የማይቀር ነው ብለዋል አስተያየት ሰጪው። ፊንፊኔ ላይ ከፍተኛ ቁጥር ያላቸው ተፈናቃዮች በየትራፊክ መብራቱ ላይ ማየት መለመዱን አንስተው በፊንፊኔ በአመታት ታሪክ እንዲህ አይነት ነገር ታይቶ አያውቅም ብለዋል። ለመንግስትም ከባድ ነው የሚሆነው፣ ወደ ጎዳና የሚወጣው ሰው በጨመረ ቁጥር ከቁጥጥር ውጪ ይሆናልም ብለዋል። ነገ ከነገ ወዲያ ለሰላም እጦትና እርስ በርስ ግጭት ምክንያት ስለሚሆን በጊዜ መላ ሊባል ይገባልም ብለዋል። ሰላሙ መረጋገጥ ቢችል ብዙ ነገር ይረጋጋል በማለትም ሀሳባቸውን አካፍለዋል። ገበያ ላይ ባሉ በምግብ ነክና ምግብ ነክ ባልሆኑት ላይ ከፍተኛ ዋጋ ጭማሪ መከሰቱን የድሬዳዋ ከተማ ነዋሪ ይገልጻሉ። በድሬዳዋ እየታየ ያለው የዋጋ መጨመር አነስተኛ ገቢ ያላቸው ዜጎች ሊቋቋሙት የማይችሉት አይነት ነው ብለዋል ከስፍራው አስተያየታቸውን የሰጡ ነዋሪዎች። ጤፍን ጨምሮ መሰረታዊ ምግብ ነክ እህሎች ላይ ከጊዜ ወደ ጊዜ ከፍተኛ የዋጋ ጭማሪ አለ፣ በቀናቶች ውስጥ ዋጋ ይጨምራል ብለዋል። እንደ ነዋሪዎቹ ገለጻ ከሆነ ምግብ ነክ ያልሆኑት እንደ ሲሚንቶና ብረት ያሉትም ከፍተኛ ዋጋ ጭማሪ እያሳዩ ነው። ለመግለጽ በሚከብድ መልኩ ሰዎች በልተው ማደር የማይችሉበት ሁኔታ ተፈጥሯል ሲሉም ገልጸውታል። ጤፍ ከፍተኛ ጭማሪ ከማሳየቱም በላይ በሚቀጥለው ዓመትም ይጨምራል የሚል ስጋት በህዝቡ ዘንድ መፈጠሩም ነው የገለጹት። ምግብ ቤቶች በየዕለቱ ዋጋ እንደሚጨምሩና ጭማሪው ባለመቆሙ አነስተኛ ገቢ ያላቸው ለችግር የተጋለጡበት ሁኔታ መፈጠሩንም ተናግረዋል። የዩኒቨርሲቲ መምህርና የምጣኔ ሀብት ባለሙያ የሆኑት አስተያየት ሰጪ በበኩላቸው በሰጡን ሀሳብ ዘመናዊ የገበያ ትስስር አለመኖሩን ለኑሮ ውድነቱ እንደ ምክንያት አቅርበዋል። በአምራቾችና በሸማቾች መካከል በርካታ ደላሎች መኖራቸውንም እንደ ችግር አንስተውታል። በእያንዳንዱ ግለሰብ እጅ ሲያልፍ ዋጋው ይጨምራልም ብለዋል። ብዙ ገንዘብ ሰው እጅ ካለና ምርት አነስተኛ ከሆነ ለዋጋ ንረት መባባስ ምክንያት ይሆናል ያሉት አስተያየት ሰጪው ኢትዮጵያ ውስጥ ደግሞ ከውጪ የሚገባውም ሆነ ሀገር ውስጥ የሚመረተውም ሸቀጥ እጥረት አለ ብለዋል። በሀገር ውስጥ ያሉ አለመረጋጋቶች፣ የሰላም ሁኔታ ሰዎችና ምርቶችን ለማጓጓዝ አዳጋች ሁኔታ መፈጠራቸው፣ ኬላዎች በየቦታዎች መቋቋማቸው ገበያ ላይ ያለውን አቅርቦት ዝቅተኛ እንዲሆን አድርጎታል በማለትም ተናግረዋል። የመንግስት ሰራተኛ የሆኑት የአዳማ ከተማ ነዋሪ በበኩላቸው ወራዊ ደሞዛቸው 60 ሺህ ብር ሲሆን የባለቤታቸው ገቢ ሲጨመርበት የቤተሰቡ ወራዊ ገቢ 10 ሺህ ብር እንደሚደርስ ነው የገለጹት።
ይሁን እንጂ ይህንን ቤተሰብ ከ6 ልጆች ጋር በ10 ሺህ ብር ወራዊ ገቢ ማስተዳደር እጅጉን እንደከበደባቸው ነው የገለጹት። 6 ሺህ ብር ወር ጠብቄ ነው የማገኘው፣ ወጪዬና የማገኘው ገንዘብ አይመጣጠንም። የቤት ክራይ አለ፣ ቀለብ አለ፣ ለልጆች የትምህርት ቤት ወጪ አለ። ልጆች ትምህርት ቤት ሲሄዱ ምሳ ይዘው ነው የሚሄዱት። ትራንስፖርት፣ ልብስ እንዲሁም ለሰራተኛ የሚከፈል አለ። ህይወት እጅጉን ፈታኝ ሆኖብናል። የኑሮ ሁኔታ ይህ ነው ማለት የሚቻል አይደለም ይላሉ። ነገሮች ለኔ ራሱ ከባድ ሆነዋል። ከኔ በታች በሆነ ገቢ የሚኖሩ ዜጎች ብዙ ናቸው። ከኔ በታች ያለ ሰው በምን ተአምር እንደሚኖር አላውቅም በማለት አስተያየት ሰጫችን የተጫነባቸውን የኑሮ ክብደት ተናግረዋል። ነዋሪነቱን በሐዋሳ ያደረገው አስተያየት ሰጪ እንደሚለው ከሆነ የሸቀጦች ዋጋ በየጊዜው ጭማሪ እያሳየ ለመሸመት መቸገራቸውን አንስተዋል። በተለይም ነጋዴዎች ሸቀጦችን ከገበያ አውጥተው አጥፍተው መጋዘን ውስጥ በማከማቸት ዋጋው እንዲጨምር ካደረጉ በኋላ አውጥተው ይሸጣሉ ብለዋል የሐዋሳ ከተማ ነዋሪው። አከራዮቻችን የቤት ክራይ ዋጋ በየጊዜው እየጨመሩ አማረሩን ያለችው ደግሞ በሐረር ከተማ የምትኖረው አስተያየት ሰጫችን ነች። አስቤዛ ጨመረ፣ ኑሮ ተወደደ በሚሉ ሰበቦች በየጊዜው አከራዮች የቤት ክራይ ዋጋ እየጨመሩብን ነው ብላለች። በዚህ ላይ ደሞዝ መጨመሩን ከሰሙ አከራዮችም ዋጋ እየጨመሩ አስቸግረውናል ብላለች። እዚህም በተጨማሪ ለልጆች በተለይም ለመዋለ ህፃናት ትምህርት ቤት የምንጠየቀው ክፍያም ከአቅማችን በላይ ሆኗል ብላለች አስተያየት ሰጫችን። በቢሾፍቱ የምትኖረው አስተያየት ሰጭ በበኩሏ መንግስት የደሃውን ህዝብ ሮሮ ሰምቶ መፍትሄ ካላበጀ ለሀገሪቱ ወደፊት ዕጣ ፈንታ ከባድ ነው የሚሆነው ትላለች። በዚህ የኑሮ ውድነት ላይ ስራ አጥነት ተጨምሮበት ወጣቱ ወደ ሌብነት እንዲገባ ገፋፍቶታል ስትል ገልጻለች። በተለይም ከቅርብ ጊዜ ወዲህ በከተማይቱ ያለው የዘረፋ ሁኔታ እየጨመረ መምጣቱን በማንሳት ከዚህም በተጨማሪ ልጆቻችንን ለማስተማር ለትምህርት ቤት የምንጠየቀው ክፍያ የሀገሪቱን ዜጎች ያማከለ አይደለም በማለት ያሉበትን ሁኔታ ገልጻለች። መቼ ብቻ በሸቀጦች ላይ ያለው የዋጋ ንረት እጅጉን እንዳማረራት ነው የምትገልጸው። እንኳን በቀን 3 የመመገብ ቀርቶ 2 ለመብላት አዳጋች የሆነ ሁኔታ ውስጥ እንደምትገኝ ነው የገለጸችው። ሻሸመኔ የሚኖረው አስተያየት ሰጫችን እንደተናገረው እኔ የመንግስት ሰራተኛ ነኝ። በፊት የማገኘው ደሞዝ ከቤት ወጪ ተርፎ እቆጥብ ነበር። አሁን ግን እንኳን ልቆጥብ እዳ በዳ ሆኛለሁ ብሏል። አክሎም 3 ልጆች አሉኝ። የማገኘው ደሞዝ እነሱን ከመመገብ ውጪ ለትምህርት ቤት ክፍያ የሚበቃ ስላልሆነ ዘንድሮ ትምህርት ቤት መላክ አልቻልኩም በማለት ያለበትን ሁኔታ ገልጿል። ባለፉት 5 ዓመታት በኢትዮጵያ እየታየ ያለው የኢኮኖሚ ቀውስ አሳሳቢ መሆኑን ምሁራን ይገልጻሉ። በተለይም መንግስት ለችግሩ ተገቢውን ትኩረት አለመስጠቱ በቀጣይ በሀገሪቱ ላይ ከፍተኛ አደጋን ደቅኗል በማለት ምሁራን ያላቸውን ስጋት ያነሳሉ። ከድህነት ጠለል በታች ያለችው ኢትዮጵያ ባለፉት 30 ዓመታት ያልታየ መንገጫገጭ በኢኮኖሚው ዘርፍ እየታየባት ይገኛል ብለዋል። ለሚዲያችን አስተያየታቸውን የሰጡን የኢኮኖሚ ባለሙያ እንደሚሉት ከሆነ በኢትዮጵያ የተከሰተው ይህ የኢኮኖሚ ቀውስ በሁለት ምክንያቶች የተፈጠረ ነው ይላሉ። የመጀመሪያው ሰው ሰራሽ ሲሆን በተለይም ጦርነት ትልቁን ድርሻ ይወስዳል ብለዋል። ኦሮሚያ በትግራይና በተለያዩ የሀገሪቱ ክፍሎች በሚካሄዱ ጦርነቶች ሳቢያ ለልማት መዋል የነበረበት ሀብት ባክኗልም ብለዋል። ከዚህም ጋር ተያይዞ በጦርነት ሳቢያ በርካታ ዜጎች የተፈናቀሉ ሲሆን ይህም እንደ ራብ ያሉ ችግሮች በሀገሪቱ እንዲከሰቱ ምክንያት መሆኑን ጠቅሰዋል። በተጨማሪም በጦርነቱ ሳቢያ የኢንቨስተር ቁጥር ማነስና የፋብሪካዎች የምርት መቀነስ ተስተውሎ እንደነበርም አውስተዋል። ከአገዋ ኢትዮጵያ መባረሯ አንድም በኢንዱስትሪዎች ላይ አሉታዊ ተጽዕኖ ሲፈጥር፣ በሌላ በኩል የዲፕሎማሲ ግንኙነታችን ደካማ መሆኑን ማሳያ ነው ብለዋል። ሁለተኛው ምክንያት ደግሞ በተፈጥሮ የሚከሰት ሲሆን በዚህም ድርቅ፣ የዝናብ እጥረትና የጎርፍ አደጋዎች በዋናነት ይጠቀሳሉ ብለዋል። አንዳንድ ጥናቶች እንደሚያመላክቱት ከሆነ በምስራቅ አፍሪካ ያሉ ሀገራት ለእነዚህ የተፈጥሮ አደጋዎች ክፉኛ ተጋላጭ እንደሆኑ ይጠቁማሉ። የኢኮኖሚ ባለሙያው እንደገለጹት ከሆነ ባሳለፍናቸው 5 ዓመታት የተከሰተው የዝናብ እጥረት ለድርቅ መከሰት ትልቅ መንስኤ መሆኑን የገለጹ ሲሆን ከዚህም ባሻገር በጦርነት የተፈናቀሉ ገበሬዎችም ከእርሻቸው መፈናቀላቸው ለምርት እጥረት መከሰት ሌላኛው እንደ ሰበብ የሚነሳ ነው ብለዋል።
የጎርፍ አደጋዎች ደግሞ በተለይም እንደ አፋርና ቦረና ባሉ አካባቢዎች ላይ በተደጋጋሚ ችግር ሲያስከትል መስተዋሉን ባለሙያው ገልጸዋል። መንግስት ለችግሮቹ የሰጠው ትኩረት ያሳስበኛል የሚሉት የኢኮኖሚ ባለሙያው ይህ ቀውስ በዚሁ የሚቀጥል ከሆነ ሀገሪቱ መውጣት የማትችልበት ችግር ውስጥ ልትገባ እንደምትችል ያላቸውን ስጋት ተናግረዋል። እንደ ኢኮኖሚ ባለሙያው ንግግር መንግስት ያሉትን ጦርነቶች በሰላማዊ ድርድር የሚፈታ ከሆነ ለተፈጥሮ አደጋዎችም ቅድሚያ ጥንቃቄ የሚወስድ ከሆነና አዲስ የኢኮኖሚ ማሻሻያ መመሪያዎችን የሚከተል ከሆነ ወደፊት ከሚፈጠሩ አደጋዎች አስቀድሞ መከላከል እንደሚቻል አስረድተዋል። በተጨማሪም መንግስት በዲፕሎማሲው ረገድ ከፍተኛ ስራ ይጠበቅበታል ብለዋል የኢኮኖሚ ባለሙያው። ኢትዮጵያ ውስጥ በከፍተኛ ደረጃ ያሻቀበው የዋጋ ግሽበት መንግስት ሊቀለብሰው የማይችልበት ደረጃ መድረሱን የገለጹት ሐሳባቸውን ለሚዲያችን ያካፈሉን ሌላኛው የምጣኔ ሀብት ባለሙያ ናቸው። እንደ ባለሙያው ንግግር ለኑሮ ውድነቱ መፍትሄ ሰላምና መረጋጋትን ማስጠበቅ፣ ምርትን ማሳደግ የሚያስችለውን አማራጭ ማስፋት አድርገው ያመላክታሉ። እኚህ ባለሙያ እንደሚሉትም የኑሮ ውድነት በአንድ ሀገር ኢኮኖሚ ሰላምና መረጋጋት ላይ የሚፈጥረው ተጽዕኖ ከፍተኛ መሆኑን ገልጸዋል። መጨረሻም ባለሙያው መንግስት በተለይም በከተማ ውስጥ የሚገኙ ዝቅተኛ ገቢ ያላቸው ዜጎችን መሰረት ያደረገ የኢኮኖሚ ሪፎርም ሊያደርግ ይገባል ብለዋል። እንዲሁም የዋጋ ንረቱን ለማረጋጋት ትላልቅ ውሳኔዎችን ማስተላለፍ እንደሚኖርበት አሳስበዋል። የዛሬውን ከኑሮ ውድነት ጋር በተያያዘ ያዘጋጀነው ዘገባ እዚህ ላይ ያበቃል። የፕሮግራሙ አዘጋጅና አቅራቢ ጫልቱ ተፎ ነበርኩኝ። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ።